ሰላም እንደናችሁልኝ ዛሬ ደግሞ የሚጣፍጥ ቀላል ቁርስ አሰራር ይዤላችሁ መጥቻለሁ። በመጀመሪያ ድንችን ከትፋለን። በተቻለ መጠን ሳይዙ እኩል ቢሆን ቆንጆ ነው፣ እኩል እንዲበስልልን። በመቀጠል ቀይ ሽንኩርት ወይም በዚህም ከለር በነጭ መሆን ይችላል፣ በዚህ መልኩ እንከትፋለን። ቲማቲም 2 ፍሬ እንደዚህ እንቆርጣለን። ይሄን ካዘጋጀን በኋላ መጥበሻችን ላይ ዘይት እናደርጋለን። ዘይቱ በደንብ ጋል ሲል ድንቹን እንጨምራለን። ድንቹ ቀላ ብሎ እስከሚበስል በመሃል እያገላበጠን እናበስላለን። ልክ እንደዚህ ሲሆንልን የከተፍነውን ሽንኩርት እንጨምራለን። ሽንኩርቱንም ትንሽ ከድንቹ ጋር ከጠበስነው በኋላ በመቀጠል ቲማቲም እንጨምራለን። ቲማቲሙን 1-2 ደቂቃ እንጠብሳለን። ቲማቲሙ ትንሽ ከተጠበሰልን በኋላ በመቀጠል አረንጓዴ ሽንኩርት ወይም ደግሞ ባሮ መጠቀም እንችላለን። ቀለል ስናደርገው ደግሞ የኢትዮጵያ በሻ ቃሪያ ማድረግ እንችላለን። ከዛ እንጨምራለን። እንዶ በርበሬ ትንሽ ለጣዕም፣ ጨው እናደርጋለን። ይሄንን አንድ ላይ እናዋህዳለን። አሁን ሙቀቱን አነስተኛ ላይ እናደርገውና እንቁላል መሃል ላይ ቁጭ እናደርጋለን። ስሜኔ ሆይሻዬ ዳክዬን ለመብላት መንገድ ላይ ጠብቋት ማገት። ከዛ ቤቱ መጥቶ ውሃ አፍልቶ ሊገነጣጥላት። እቺ ዳክዬ ነቃችና ደብድባው እንደዚህ ግጥም አርጋ ከእንጨት ጋር አሰረችው። አፉን በማስክ ሸፈነችው። ከዛ ዞር ስትል ስሜኔ ለማን ይደውላል? አንበሳ ቤቱ ሻይ እየጠጣ እየተዝናና ነበረ። ድረስልኝ ሄልፕ ሚ ስትለው ስሜኔ ታግቶማ እኔ ቁጭ ብዬ ሻይ አልጠጣም ብሎ ትጥቁን ታጥቆ ሲመጣ ይሄንን ነገር ዳክዬ ስሜኔ ሲያወራ ተደብቃ እየሰማች ነበረ። ከዛ ቀድማ መንገዱን ቆፈረች። በቆፈረችበት ጉርጓድ አንበሳ ከነትጥቁ ገባ ወጥመዷ ውስጥ። እሱንም እንደዚህ ጎትታ ይዛ መታ ቤቷ እንደገና ስር አርጋ ዞር ስትል ብልጥነች ዞር ትላለች። አንበሳ ደግሞ ነብርም ቤቱ እየተዝናና ነበረ። እርዳኝ አንበሳ ታግተናል እኔና ስሜኔ ሲል አንበሳ ደግሞ ማንን ያመጣል? ፓንዳን ይዞ ሲመጣ ይሄንን ነገር ሰማችና እሷ ደግሞ ቀድማ ተጠነቀቀች። መንገድ ላይ ምን ታደርጋለች? ይሄው ሚስማሩን በታትና እነሱንም ወጥመዷ ውስጥ አስገብታ እንደዚህ ይዛቸው መጣች። 4ቱንም አረደች። ስጋ ቤት ከፈተች። ከዛ በተለያየ የፓንዳ የነብር የአንበሳ የስሜኔ ስጋ አለ እያለች ይሄው እየሸጠች አሁን ሀብታም ሆናለች። እንደሷ እንደ ዳክዬ ሀብታም የለም።